በዛሬው ቪዲዮ ለኔ ምርጥ የምላቸውን 5 ዩቲዩበሮች እነግራችኋለሁ። እንደምታውቁት ነው ኢትዮጵያ ላይ በጣም ብዙ ኮንተንት ክሬተሮች ኮንተንት ክሬተሮች በዝተዋል እና ከነዚህ ኮንተንት ክሬተሮች ደግሞ ለኔ ምርጥ የምላቸውን 5ቱን እነግራችኋለሁ። ለምን መሰላችሁ? በጣም በተለያየ ዘርፍ አለ። አንዳንዱ በቴክኖሎጂ ዘርፍ የሚሰሩ አሉ፣ በቭሎግ ምናምን የሚሰሩ አሉ፣ የተለያየ ቪዲዮዎች ዜና ምናምን የሚሰሩ ሰዎች አሉና እኔ ደግሞ ከቭሎግ እና ነገራቶችን ከሚያሳዩአችሁ ሰዎች ምርጥ የምላቸውን 5 ያው ላይፋቸው ምናምን ከሚያሳዩ ማለት ነው ለኔ ምርጥ የምላቸውን 5ቱን እነግራችኋለሁ። ሰውዬ የምትናገር ከሆነ ቶሎ ተናገር። የዩቲዩብ አልጎሪዝም እንደዚህ ወደ መቆየት ምናምን ቀጥታ ወደ ገደለው እነማን ናቸው ምንድን ነው የሚሰሩት? በቃ አለቀ። እንዴት ናችሁ? አህለን ወሰህለን አትበል። አስታወስኩኝ። ኢንትሮ የለካ አልተናገርኩም። አህለን ወሰህለን እንዴት ናችሁ? ሰመረኝ በሌላ ቪዲዮ ተመልሻለሁ ትላለህ። ለማንኛውም በዛሬው ቪዲዮ ሰመርተው እመነኝና አድርገው። ዝም ብለህ ወደ ገደለው ግብ። አንደኛ ምናምን ብለህ ጀምር። ቃለቅ ዘባዝን ያታብዝ። የመጀመሪያው ነቢል ኑር ነው። ነቢል ኑር ለምን መሰላችሁ? በጣም ክሬቲቭ ነው። የሚሰራቸውን ቪዲዮዎች ካያችሁትና ስቶሪ ቴሊንጉ በጣም ነው ደስ የሚለው በጣም እና ነቢል ኑር ቪዲዮዎቹን ካያችኋቸው በአብዛኞቹ ላይ ተምብኔል ምናምን አይጠቀምም። ተምብኔል ስላችሁ አሁን ባነር ታደርጉና የሆነ ዩቲዩብ ላይ ያላ ከዛ ሰውን ለመያዝ የሚገርም ጽሁፍ ምናምን አድርጋችሁ አይደለም። የነቢል ኑር ቪዲዮዎችን እስኪ አሁን እንደው ጀምሯልና ወደ ኋላ ተመልሳችሁ ካያችኋቸው በአብዛኞቹ ልክ ጋላሪያችሁ ላይ ቪዲዮ ስታደርጉ ራንደም የሚመርጣቸው ፎቶዎች አሉ። እንደዛ ነው የሚያደርገው። እንደዛ የሚያደርገው ክሬቲቭ ልጁ በጣም ክሬቲቭ ነው እና ነቢል ኑር በጣም ቶፕ 5 ከምላቸው ከኔ ኢትዮጵያ ላይ ካልኳችሁ ኒሽ ውስጥ የምመርጠው አንዱ ዩቲዩበር ነው ማለት ነው። ነቢል ኑርን የማታውቁት ግቡና እዩት። ነቢል ለምንድን ነው ቪዲዮ መስራት ያቆምኩ? በቃ ቪዲዮ ስራልን ናና ዩቲዩብ ላይ ቪዲዮ ስራ። ምንድን ነው በቃ ቪዲዮ ስራልን፣ አንፈልግም ቪዲዮ ስራልን። እንደ ድሮ ቶሎ ልቀቅ። ይለቃል እኮ ነው ግን ነቢል ቪዲዮ ስራልን። በቃ ዩቲዩብ ላይ ናና ቪዲዮ ስራልን፣ አንፈልግም ቪዲዮ ስራልን። ሁለተኛው ደግሞ አቤል ብርሃኑ። አቤል ብርሃኑን ለምን መሰላችሁ የምወደው? ስሙ በደንብ ስሙ። አቤል ብርሃኑን ህፃኑም ትልቁም ትንሹም ሴቱም ወንዱም ኢትዮጵያ ላይ ያለውም ከኢትዮጵያ ውጭ ያለውም ሁሉም ሰው ይወደዋል። እኩል ነው የሚያየው። ለምን መሰላችሁ? ለኦዲየንስ በጣም ትኩረት ይሰጣል። ለኦዲየንስ ይጨነቃል። የሚሄዱትን ነገር በደንብ በቃ የሚናገራቸው ነገራቶች ተጨንቆ አጥንቶ ምናምን እንደሆነ ያስታውቃልና ሞሳው ገባ። አቤል ብርሃኑ በጣም አሪፍ ነው ማለት ነው። ለኔ ምርጥ ከምላቸው 5 ዩቲዩበሮች መካከል ሁለተኛው ማን ነው አልኳችሁ? አቤል ብርሃኑ የወይኑ አለች። ያዘው ፋሚሊ። በሶስተኛ ደረጃነት ደግሞ ጃኒ ለምን መሰላችሁ የምወደው? የሚሰራቸው ነገራቶች በሙሉ ግልጽ ናቸው። በቃ ሪቪው አድርግልን ካሉት ኦዲየንሶቹ ይሄዳል፣ ሪቪው ያደርጋል። ካልተመቸው አልተመቸኝም፣ እዚህ ቦታ አትምጡ ይላል። ከተመቸው ጋይስ እዚህ ቦታ ያበደ ነው ኑ ይላቸው እና ጃኒን በጣም ነው የምወደው። ለምን መሰላችሁ? የጃኒ ቪዲዮ ላይ ከዚህ በፊት እንዳጋጣሚ ያየሁት ነበር እና ቪዲዮዎቹ ላይ ምን አለ? በአንድ ቀን 6 ቪዲዮ ሰራ። በአንድ ቀን እኔ እቺን ቪዲዮ ለመስራት እኮ ስንት ነው ቤት ጫጫታ አለ ምናምን፣ ግን በቃ መስራት ስላለብኝ ይሰራሉ። ይሄን ከማን የተማርኩት? ከጃኒ። ለምን ስታዩት ፈታ የሚል ዝም ብሎ የሚፍታታ ስራ የማይሰራ ምናምን ነው ማለት ስራ የማይሰራ ስላችሁ ይሰራል፣ ግን ያዘው አባቴ ምናምን ያለ ዝም ብሎ የሚፍታታ ነው የሚመስለውና ልጁ በጣም ሃርድ ወርከር ነው እና ጃኒ በአራተኛነት ደረጃ ማን ነው? በሶስተኛነት ደረጃ ጃኒ ማለት ነው። ጃኒን ቪዲዮዎች ገብታችሁ ዋቸው። በጣም አሪፍ ልጅ ነው ጃኒ። እሺ በአራተኛነት ደረጃ ደግሞ ማነው አራተኛው አትሉ? ኮመንት ላይ ማነው በሉ እስኪ። ለማንኛውም አራተኛው አብዱ ጄአር። አብዱ ታውቁታላችሁ። ለምን አብዱ እንዳልኩ ልንገራችሁ። ይመችሽ ብራዘር፣ ወላሂ ሙልሽ ተመችቶኛል። አብዱ አይፎን ስቶር ከፍቷል እና የሆነ ጥቅም ፈልገሽ ሊሆን ይችላል አብዱን ያልሽው። አሪፍ ነው። ኦኬ አብዱ አይፎን ስቶር ከፍቷል። ስልክ ምናምን ይሸጣል። ምንድን ነው የሚባለው? ብቻ የሆነ ነገር ስቶር ከፍቷል። ስልክ ካሜራ ምናምን ይሸጡና አብዱን ለምን እንደምወደው ልንገራችሁ። በጣም ነው የማምነው። ላይክ ቢውልድ የሚያደርገው ያንን ነው እና አሁን ለምሳሌ አብዱ እንደምታውቁት ብዙ ፎሎወር አለው። ኢንስታግራም ላይ ጸድ ፎቶዎችን ይሰራ ይለቃል፣ ይፖስታል ምናምን። ከዛ ኢትዮጵያ ላይ መጥቶ እኮ ፍሌክስ ማድረግ ይችላል። ከአሜሪካ አይደል የመጣው ዋት ምናምን እያለ ፍሌክስ ማድረግ ይችላል። ግን ምንድን ነበር እያደረገ የነበረው? ቪዲዮዎቹ ላይ ካያችኋቸው ብሩን እንዴት እንደሚያመጣው መኪና ሲያጥብ መኪና እያጠበ በጣም ግልጽ ነው እያሳየን ነበርና
ይሄን ነገሩን በጣም እንደወደው ያደርገኛል። አብዱን በጣም ነው የማከብረው በዚህ አጋጣሚ። እነዚህ አራቱ ናቸው ማለት ነው። የመጨረሻውና አምስተኛው ማን እንደሆነ ገምቱ። ይኸውላችሁ ቀልድ አይደለም። የመጨረሻውና አምስተኛው በጣም አደገኛ ነው። ለምን እንደሆነ ልንገራችሁ። አሁን እነዚህ አራት የጠራሁላችሁ ምርጥ ዩቲዩበሮች ከነሱ በጣም ብዙ ነገር ለመውሰድ እየሞከረ ያለ ልጅ ነው። ክሬቲቪቲ ይወስዳል፣ ስቶሪ ቴሊንግ ይወስዳል፣ አቀራረጽ ይወስዳል፣ አይዲያ ይወስዳል፣ ሃርድ ወርኪንግ ብዙ ነገር እየወሰደ ያለ ልጅ ነው እና ማን እንደሆነ ታውቃላችሁ? ለማንኛውም አምስተኛው እኔ ነኝ ኢትዮጵያ ላይ ካሉት ምርጥ ዩቲዩበሮች። አሁን አይደለም እኔ አሁን አላልኩም። ይኸውላችሁ ይህን ቪዲዮ ከዛሬ 2 ዓመት በኋላ ወይም 1 ዓመት በኋላ ተመልሳችሁ እዩትና ሰመርነቱን ነበር ትላላችሁ። ይኸውላችሁ ሳሏሽ ከሁሉም ዩቲዩበሮች ኖት እያስኩ ራሱ በስንት ሰዓት እየተማርኩ ነው። ምንድነው የሚያደርጉት? እንዴት ነው የሚያደርጉት? በጣም አበዛሁት፣ በጣም አበዛሁት። ለማንኛውም አምስተኛው እኔ ነኝ ማለት ነው። ለማታውቁ አሁን አይደለም ግቢ ያለው ይሄ ጉራው ምናምን እንዳትሉ፣ አሁን አይደለም ከ2 ዓመት በኋላ ተመልሳችሁ ይህን ቪዲዮ ታዩታላችሁ ማለት ነው። ይመቻችሁ። ለኔ ምርጥ ምላቸው 5 ዩቲዩበሮች እነዚህ ናቸው ማለት ነው። እስካሁን ደግሞ ሰብስክራይብ አድርጉ አላልኳችሁም አይደለም? ሰብስክራይብ አድርጉ። ለምን መሰላችሁ? እንደነዚህ አይነት የሚገራርሙ ቪዲዮዎችን ዛሬው እንኳን ይገርማል አይገርምም? ይኮራ ራሴን በራሴ የምሰጠው ቦታ አለና ያ ቦታ ላይ ነኝ ብዬ ስለማስብ ሳይሆን ምንድነው የማወራው። ለማንኛውም ግን ይህንን ቪዲዮ ሰብስክራይብ ማድረግ እንዳይረሳ። ለምን መሰላችሁ? እንደነዚህ አይነት የሚገራርሙ ሀሳቦችን አይዲያዎችን እንደዚህ ለሀገር የሚጠቅሙ ለወገን የሚጠቅሙ ለህፃኑም ለትልቁም ለትንሹም ለሁሉም የሚጠቅሙ ሀሳቦችን ቪዲዮዎችን ይዤ እመጣለሁ። አይ ግን ለማንኛውም ሰብስክራይብ ማድረግ እንዳይረሳ። ያው አሁን ገና 80 ምናምን ሰብስክራይበር እኮ ነው። እኔ ግን እየነገርኳችሁ ያሉት ከ80 ሺህ በላይ ሰብስክራይበር ያላቸው ነው። ጭራሽ ደግሞ አምስተኛ እኔ። እኔ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ ፋሚሊ። ሌላ ያበደ ቪዲዮ ይዤላችሁ እስከመጣ ድረስ ሰብስክራይብ አድርጉ።